በስመ አብ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የክርስቶስ ሰማዕት ቅዱስ ቂርቆስ ተአምር ይህ ነው። ጸሎቱና በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። በሮሃ ሀገር የሚኖር አንድ ክርስቲያን ሰው ነበር። የኢየሉጣ ልጅ የከበረ ቂርቆስን መታሰቢያ ሲያደርግ የወይን መቅጃ ማድጋዎችን ሰበሰቡለት። በቤቱም ደጃፍ ሲያጥቡ ውሻ ለከፋቸው የሚባርካቸው አልተገኘም። የከበረ ቂርቆስ ግምጃ ልብስ ለብሶ በሌሊት በግልጽ መጣና እኒህን ማድጋዎች ሙሏቸው፣ እኔ ሶስቱ ልጆች ያዳናቸው የእግዚአብሔር ሰማዕት ነኝ ብሎ ተናገራቸው። ይህንንም ብሎ ተሰወራቸው። እነርሱም የኢየሉጣ ልጅ እንደሆነ አውቀው ፈጽሞ ደስ አላቸው፣ ከእግዚአብሔር ዘንድ በረከት አውርዶላቸዋልና። በእኒህ ማድጋዎችም በቀዱ ጊዜ የወይኑ ጣዕም እጅግ የሚደንቅ ሆነ። ያም ሰው በሕፃን ቂርቆስ ስም ለድሆች ምጽዋት ሰጠ። በዓሉንም መብራቶችና ንጹሕ ዕጣን፣ ስንዴና ዘይት፣ መጋረጃም ለቤተ ክርስቲያን በመስጠት በደስታ አከበረ። ይህም ተአምር በሐምሌ 19 ቀን በመላእክት አለቃ ቅዱስ ገብርኤል በዓል ተደረገ። ለመጋደል መንፈሳዊ ኃይልን ለዚህ ሕፃን ለሰጠ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ከሕፃኑ ከቅዱስ ቂርቆስ ከእናታችን ከኢየሉጣ ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ረድኤትና በረከት ያሳትፈን። በዓሉን የሰላም የፍቅር የአንድነት እንዲያደርግልን ቅዱስ ፈቃዱ ይሆንልን። ጾሙን በጸሎት አስፈጽሞ አምላካችን ለብርሃነ ትንሣኤው በሰላም እንዳደርሰን ሀገራችንን ቅድስት ኢትዮጵያን በቅዱሳን ጸሎት በድንግል ማርያም አማላጅነት በአምላካችን ቸርነት እንዲጠብቅልን ቅዱስ ፈቃዱ ይሆንልን። አቡነ ዘበሰማያት